አንድ ጊዜ እናታችን አይሻ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጠየቋቸው ያ ረሱላህ አላቸው እንደው አብዱላህ ኢብኑ ጀድዓን የሰራው ያ ሁሉ ኸይር ስራ ምንድነው ሊያስገኝለት የሚችለው ትንሽ ደረጃ የለውም ማለቻቸው ምንም ነገር የለውም ማለት ረሱላህ ሰለላሁ ዐለይሂ ወሰለም ለምን አለቻቸው ያ ረሱላህ ما قال يوما رب اجعل لي خطيئتي يوم الدين አንድም ቀን ያን ሁሉ ኸይር ቢሰራ ያን ሁሉ ሰደቃ ቢሰድቅ ያን ሁሉ ጥሩ ተግባር ላይ ቢገኝ አንድ ቀን አኸራን ፈርቶ በጌታ ዋምኖ የዛችን ያሳረኛ የመከራ ቀን ቅጣት ጠብቀኝ ብሎ አላህ ለምን አያውቅምና የዚህ ጸጋ ባለቤት አይደለም ማለት ረሱላህ ሰለላሁ ዐለይሂ ወሰለም ምን ማለት ነው በሐያታችን የኛ ክብር የኛ ልቅና የኛ ትልቅነት ሊመጣ የሚችለው ይሄ ላ ኢላሃ ኢላላህ መስመር የህይወት መስመራችን ሲሆንና ትክክለኛው